የእድል መተት ብዙ ጊዜ በስልብና ከሆነ የተወሰደው በስልብና ማለት ሆን ብለው ሰዎች ከአንተ ከሆነ የወሰዱት አንተ ወደ እግዚአብሔር በምትቀርብበት ሰዓት እነዛ ሰዎች ያለ ወትሯቸው አንተን ሲፈልጉ ሰላም ሲሉ ከአንተ ጋር መከታተል ሲጀምሩ አንተ ያያቸዋለህ እና በዛው እግዚአብሔር በአንደኛ ሁለት ብሎ ያሳውቃል ማን እንደወሰደብህ። በህልምህም ታያቸዋለህ እንዴት ኬስ ገብቶ ሌባ ሲወስድ ወይ ደግሞ ፊትን ስትታጠብ ወይ ደግሞ እጅህን ስትታጠብ ያ የስልብና ምልክት ነው። እጅህ ካንተ የመወሰድ ምልክት ነው። ያን ህልም ያሳይህና ከዛ በደንብ ስትጸልይ በደንብ አድርጎ እግዚአብሔር ከነዛ ሰዎች ወደ አንተ የሚያመጣው ነገር ኖሮ ሳይሆን ያንተ የተቆለፈብህ ይመልሳል። እንዲህ የሚወሰድ እንደዚህ ብድግ አድርጎ የሚወሰድ ነገር አይደለም። እድል ያንተን ቆልፎ ነው ያን የሚከፍተው ሰይጣን። ያንተን እድል ይዘጋልና ግን ያንተን ሙያ የሚመስል ያንተን ተግባር የሚመስል ለነዛ ሰዎች ይሰጣቸዋል። ሰዎች ይሄን አያውቁም። የሚመስላቸው ከአንተ የተወሰደ ነው የሚመስላቸው። አንተን ተጭበርብረሃል በመንፈሱ፣ እነሱ ተጭበርብረዋል በመንፈሱ። ሰው የዚህን ያክል ሞኝ ነው። ምንም የሚወሰድ እድል የለም። ፈቃድ እግዚአብሔር ብቻ ነው የሚሰጠው። ከእግዚአብሔር ይሰጣል፣ እግዚአብሔር ሲፈልግ ያነሳዋል እንጂ ከአንዱ ለአንዱ የሚያደርገው ነገር የለም። እና ወደ መፍትሄው እየቀረብክ የምትመጣው እድልህ እንደተወሰደ ስታውቅ ነው። ካላወቅ መፍትሄ አታገኝም። አልተወሰደብኝም ካልክ መፍትሄ የሌለው እንደዛው እንዳለህ ነው የምትቀጥለው ማለት ነው። ስለዚህ ለመፍትሄ የሚቀድመው ምንድነው ሲባል እውቀት ነው። መጀመሪያ እምነት አለህ፣ ከዛ እውቀት። አዎ ስነካው ይበላሽብኛል፣ ገንዘቡ ይበተንብኛል፣ የሆነ እንትን አውትላይን አውጥቼ የሆነ ነገር በቃ ጥሩ ንድፍ ነድፌ ቁጭ ብዬ ሰርቼ መጨረሻው ላይ ይፈታልስብኛል ለምንድን ነው ብለህ ስታስብ ለምን የሚለው ጥያቄ መልስ ያገኛል። በምን? በጸሎት በስግደት። ማንህ እድሌን የወሰድከው? እድሌን መልስ አለ። እድሌን የወሰድክ መንፈስ ታሰረ ነው ማለት ያለበት። ማን እንዲመልስልህ የምትፈልገው? ሰይጣን እንዴት ይመልሳል? አይመልስም ሰይጣን እንትን ነው አይደል? ስለዚህ እድሌን መልስ፣ እድሉን መልስ ተብሎ መንፈስ አይጠየቅም። ምናልባትም ከተጠየቀ ደግሞ ለአእምሮን መልስ ነው። አእምሮን የከፈትከው መንፈስ ተነሳ፣ ተሰባሰቡ፣ አንድ ቦታ ላይ ተሰብሰቡና ወደ ሲወት ትሸኛላችሁ ነው እንጂ የሚባለው እድል ሰይጣን አይመልስም። እግዚአብሔር ነው አእምሮን የሚመልስልህ፣ እግዚአብሔር ነው እድልን የሚመልስልህ፣ ፈቃዱን የሚሰጥህ እግዚአብሔር ነው ማለት ነው። ስለዚህ አንድና አንድ ንግግርህ ከእግዚአብሔር ጋር ይሆናል። ሁለተኛ ነገር ደግሞ አንተ ጠላትህን አውቀኸው በየቀኑ እየመጡ አንተን ይፈታተኑ የነበሩት ሰዎች በዙሪያ ያሉት ሰዎች ታጠናለህ። የተወሰደብህን እድልህን ቼክ ታደርጋለህ። ለምሳሌ ጋዜጣ ትሰራ ነበር አይደል? አዎ፣ ጋዜጣም ትሰራ ነበር። የዛን ሰዓት ላይ ብዙ ጊዜ አንተ የሚያስነቅፍ የሚያስተች